አዶናይ ቆይ ግን ምን አርጉ ነው የምትለን? ቆይ እንዴ እስኪ አንድ ቪዲዮን ሰምተን እንመለስ። አዶናይ ይባላልው ኩሩ ትግራዋይ ነኝ። ትግራይ ነው የተወለድኩት መቀሌ 18 አመት መቀሌ ነው ያሳለፍኩት። ክረምት ሲሆን አዲስ አበባ መመላለስ ነበር። ትግራዋይ በመሆኔ ደግሞ በጣም እኮራለሁ። አማራ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ኦሮሞ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ደቡብ በመሆናቸው የሚኮሩ በጣም ብዙ ሰዎች አሉ። ወላይታ፣ አዋሳ በማንነታቸው የሚኮሩ በብሔራቸው። ግን ኩራታችን ጥላቻ ሊሆን አይገባም። ኩራታችን ውድድር መሆን አይገባም። ይህ የእግር ኳስ ጨዋታ ሳይሆን ህይወታችን ነው። ወደ ጎንደር ስገባ አንድ ያስተዋልኩት ነገር አለ። ኩሩ ህዝብ፣ ፍቅር ያለው ህዝብ፣ በታሪኩ የሚኩራራ፣ በራሱ የሚተማመን። እኔም እኮራለሁ፣ እናንተም ትኮራላችሁ። አብረን ኮርተን ኢትዮጵያን እናወጣታለን። ይምርት ትችላለህ፣ እግዚአብሔርን ትችላለህ። እኔ በጣም ይመቸኛል የሚላችሁ በምክንያት ነው። እግዚአብሔርን